ድንግልን ከደገፍ የክርስቶስ ነህ ድንግልን ከነቀፍክ የዲያብሎስ ነህ አለቀ። የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ፣ አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ኢየሱስን እኛ የምናቀው የዛሬ 2000 ዓመት አይደል። ኢየሱስን እኛ የምናቀው ከድንግል ማርያም ሲወለድ ከድንግል ማርያም ከመወለዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይሄንን ነገሩ። ሁሉም ነቢያት ይሄንን መሰከሩልን። ድንግል ማርያምን የምናቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናቃት ገና ያኔ ነው። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ብዙ ሰዎች መጽሐፍ ቅዱስ ይዘዋል። እዛ ውስጥ ኢየሱስ የሚናገረው ግን ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልገው ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድነው? ኢየሱስ እግዚአብሔር አይደለም ብለው ነው። ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣች ሰዎች ካላችሁ በፕሮቴስታንት በሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም፣ ክብር ለእግዚአብሔር ብቻ የሚል ነው እነሱ። ኢየሱስ ግን እግዚአብሔር አይደለም። ተመልከቱ፣ ይሄ ነው ትልቁ የጣላቸው። ኢየሱስ ክርስቶስ እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ነው ያለው። ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪዎች አይባልም። ስንት ፈጣሪ? አንድ ፈጣሪ በመፍጠር አንድ ነው። ብዙዎቹ ያልገባቸው ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? አዎ። የት ያውቁታል? መጽሐፉ። እያንዳንዱ ነገር ሚስጥር ነው በኢትዮጵያ ቤተክርስቲያን።